ሰላም እግዚአብሔር ይመስገን። በዚህ በዩቲዩብ ማን ያዘዋልና ይሄ የሚሰልበው ሰልባል ያለው ሰው ንግግራቸው ሰምቼ ግርም ነው ያለኝ። ምን አይነት መደናቆር ነው ማለት ሲጀመር ወደ ሃይማኖት መጠጋጋትና ወደ እምነት መጠጋት ያው ልማዳቸው ነው ማለት ነው። ይሄ ልጅ ያልተባለ ነገር በሃይማኖት ውስጥ የሌለ ነገር ሁሉ ልክ እንደ ተገለጠለት ሁሉ እንደሚያውቅ አስመስሎ ነው የሚናገረው። ገብርኤል ንፋስ ነው አለ፣ ገብርኤል እሳት ነው አለ፣ ሚካኤል ደግሞ ንፋስ ነው። እንደዚህ የሚባል ትምህርት የለም። መላእክት መናፍስት አገልጋዮች ናቸው፣ እሳት ነበልባል ንፋስ መናፍስት አገልጋዮች ናቸው ሲል እኮ ከንፋስ ከእሳት ተፈጠሩ ወይም ንፋስ ናቸው ወይ እሳት ናቸው ማለት አይደለም። እንደ ንፋስ ረቂቅ ናቸው፣ እንደ እሳት ኃያላን ናቸው ለማለት ነው። ሌላው የሚጠቅሰው ደግሞ መንፈስ ቅዱሶች ለኢየሱስ ያሳዩታል፣ ይመክሩታል፣ ያረጉታል ይላል። ስንት መንፈስ ቅዱስ አለ? አንድ መንፈስ ቅዱስ ነው ያለው። አንድ መንፈስ ቅዱስ አለ። ጸጋ የሚሰጠው አንዱ እግዚአብሔር መንፈስ ቅዱስ ነው። ጸጋን ይሰጣል ማለት ነው። ጸጋ የሚሰጠው ማን ነው? አንዱ መንፈስ ቅዱስ ጸጋን ይሰጣል ነው። ሌላው እግዚአብሔር ለወልድ እንደሚያዘው ጭራሽ እሱ ከመሬት እንደሆነ ይናገራል። ወልድ ማን ነው? ኢየሱስ ክርስቶስ ማን ነው የሚለው አያውቅም። ኢየሱስ ክርስቶስ የእግዚአብሔርነቱ ኃይል ነው፣ ጥበብ ነው፣ ክንድ ነው፣ ቃል ነው። እግዚአብሔር በራሱ ቃል በወልድ ይናገራል፣ በኢየሱስ ክርስቶስ ማለት ነው። እግዚአብሔር በራሱ ቃል በኢየሱስ ክርስቶስ ነው የሚናገረው። ኢየሱስ ክርስቶስ የእግዚአብሔርነቱ ጥበብ ስለሆነ ጥበቡ ኃይሉ ነው፣ ክንዱ ነው፣ እጁ ነው። አንደኛ ቆሮንቶስ ምዕራፍ 1:24 ላይ ኢየሱስ ክርስቶስ የእግዚአብሔር ኃይልና ጥበብ ነው ይላል። ደግሞ ጥበብ ሁሉ በእርሱ ነው ይላል ኤፌሶን ላይ። ጥበብ ሁሉ በእርሱ ነውና ይላል በክርስቶስ ዓለማትን በፈጠረበት በልጁ ይላል። በልጁ ሲል እኮ በስጋ የተገለጠው ወልድ ነው። በስጋ ከተገለጠ በኋላ ነው ቅዱስ ጳውሎስ የሚጽፈው። በልጁ ዓለማት በፈጠረበት በልጁ ነው የሚለው። ምን ማለት ነው? ዓለማት ሳይፈጠር የእግዚአብሔር ልጅ ነው። በቃልነቱ ሁሉ ፈጥሯል። ከድንግል ማርያም በስጋ በተዋህዶ ተገልጠዋል። በተዋህዶ ማለት ያለ መቀየር ማለት ነው፣ ያለ መለወጥ ማለት ነው። የእግዚአብሔር ልጅነቱ የእግዚአብሔር ጥበብ መሆኑ የእግዚአብሔር ክንድ ኃይል መሆኑ ሳይቀየር በስጋ ተገለጠ ነው። ቅዱስ ጳውሎስ በጢሞቴዎስ ምዕራፍ 3 ላይ በስጋ የተገለጠ ይላል። በዓለም የተሰበከ በአሕዛብ የታመነ በክብር ያረገ ነው የሚለው። ስለዚህ መለኮት በስጋ ተገልጦ ይኖራልና ይላል። ስለዚህ ኢየሱስ ክርስቶስ በስጋ የተገለጠ መለኮት ነው። በስጋ መገለጡ መቀየር የለበትም፣ ድካምም የለበትም። በተዋህዶ ስጋ በፍቃዱ ይደክማል፣ በፍቃዱ ተርበዋል፣ በፍቃዱ መከራ ተቀብሏል። መከራ ያለ መቀበልም ፍቃዱ አለው። ስጋ ስለተዋሃደ መከራ መቀበል የግድ አይደለም፣ ወዶ ፈቅዶ ነው መከራ የተቀበለው። ስለዚህ ከአብና ከመንፈስ ቅዱስ አንድ አምላክ አንድ ባህሪ ነው ሲባል አንድ ሀሳብ፣ አንድ ፍቃድ፣ አንድ ኃይል፣ አንድ ጥበብ አለው ማለት ነው። ይሄ ልጅ ግን ሚለን ምንድን ነው? የንስጥሮስ የአርዮስ ያመጣል፣ የርኩሳን መናፍስት የጠንቋዮች አጋንንት ሳቢዎች ሀሳብ ያመጣል፣ የአስማተኞች ሀሳብ ያመጣል፣ የጠንቋዮች ሀሳብ ይመጣል፣ የሳላቢዎች ሀሳብ ይመጣል። ዝብርቅርቅ ያለበት ማለት ተዘበራርቆበታል ማለት። ስለዚህ ለምን ፍለጋ ይሄ እንደሚያቀርበው ነው ራሱ ይገርመኛል። እንደዚህ አይነት ሰዎች ለምን እንደሚያቀርብ ይሄ ልጅ ይገርመኛል። ማን ያዘዋል? ራሱ ሙከራው ጥሩ ነው፣ ግን እሱም ራሱ የተደበላለቀበት ነገር አለ።
ለምሳሌ ቅዱስ ገብርኤል ኃይል ከፈለገ ኢነርጂ ከፈለገ አለ ከእግዚአብሔር ይሄድና ኢነርጂ ይቀበላል አለ። ምን ቻርጅ የሚያደርግ ባትሪ መሰለ እንዴ? መጽሐፍ ቅዱስ ማንበብና መጀመሪያ በደንብ አድርገህ ተማር፣ ከዛ ተናገር ማለት ነው። ሙከራ እኔ ጥሩ ነው ብያለሁ፣ ግን የምትቀላቅላቸው ነገሮችም አሉ ብዙ። ለምሳሌ ይሄኛው አላነበብክም? መዝሙረ ዳዊት ምን ይላል መሰላችሁ? መላእክት ኃያላን ብርቶች ሆይ እግዚአብሔርን አመስግኑ ይላል። መላእክት ሁሉ ጊዜ ቻርጅ እየተደረጉ ኃይል እየተደረጉ እንትን የሚደረጉ አይደለም። እግዚአብሔር ኃያላንና ብርቱዎች አድርጎ ነው የፈጠራቸው። ኃያላን ብርቱ አድርጎ የፈጠራቸው አንዴ ነው። ኃይል እየወሰደ ቻርጅ እያደረገ እየጨመረ እየቀነሰ አይደለም። ለምን? ቅዱሳን መላእክት ናቸው። ዲያብሎስና ሰራዊቱ ግን ኃይላቸው ተወስዷል፣ ጥሎታል፣ ተዋርዷል ማለት ነው። ስለዚህ የማይሆኑ ነገሮች ዝም ብሎ ዝባዝንኬ ዝም ብሎ ተረተር የጠንቋይ የመናፍስት ወሬ ምን ያደርጋል? ብዙ ሰዎች እኮ የማያውቁ በዚህ ወሬ በዚህ እንትን ሊመረዙ ይችላሉ። እና ይሄ ልጅ አሁን ጸበል ነው የሚያስፈልገው፣ ሌላ አይደለም። ጸበል ሂደህ ተጠመቅ ወንድሜ። ሰይጣን የብርሃን መልአክ ለመምሰል ይሞክራል፣ ይህም ድንቅ አይደለም ይላል። የብርሃን መልአክ አይደለም ግን የብርሃን መልአክ ቅዱስ ሚካኤል ቅዱስ ገብርኤል ነኝ እያለ በምትሃት በብርሃን መልአክ እየመሰለ ይገለጣል። አንተ የሚገለጡልህ መላእክቶች ናቸው፣ እንደዚህ ናቸው፣ እንደዚህ ወጣው እንደወር የምትለው አጋንንት ናቸው፣ መናፍስት ናቸው፣ እርኩሳን ማለት ነው። ስለዚህ አንድ ነገር አለ። ክርስቲያን ስትሆን የእግዚአብሔር ልጅነት ጸጋ ይሰጣል። መንፈስ ቅዱስ በአንተ ሲያድር ደግሞ ልዩ ልዩ ጸጋ ይሰጣል። ልዩ ልዩ ጸጋ የማስተማር፣ የመናገር፣ የመምከር በጎ የሆኑ ፍሬዎች ሁሉ እንድታፈራ ያደርግሃል። በጎነት፣ ቸርነት፣ ደግነት፣ የዋህነት፣ ርኅራኄ፣ ቸርነት የመንፈስ ቅዱስ ፍሬዎች ናቸው። መንፈስ ቅዱስ ሲርቅህ ግን ጠንቋይ ትሆናለህ፣ መተተኛ ትሆናለህ፣ አስማተኛ፣ ሰላቢ ትሆናለህ፣ ሸረኛ፣ ተንኮለኛ፣ ትዕቢተኛ ትሆናለህ ማለት ነው። በተቃራኒው ነው። የስጋ ስራ የተገለጠ ነው ይላል ገላትያ 5 ላይ። ስለዚህ ክርስቲያን ከሆንክ በኃጢአት ስንወድቅና ስንበድል ጸጋው ሙሉ ሙሉ ባይገፈውም ባይወስድብንም እንደክማለን፣ እንዝላለን። በንስሐ ወደ እርሱ ስንቀርብ ደግሞ ኃይላችን ይታደሳል። ምን ማለት ነው? ጸጋችን ይመለሳል ማለት ነው። እንደዚህ ነው። ኤነርጂ ተሞላ ተቀነስ በራስ የምታመጣው ምንም ነገር የለም። ቅዱሳን እስከ 10 ደረጃ የደረሱት ደግሞ ማወቅ የሚገባ አንድ ትልቅ ነገር በትህትና በመጾም በመጸለይ በትዕግስት ነው እንጂ ኃይል ልሞላ ነው ኢነርጂ ፈልጌ ነው በትግል አይደለም። አተታግለ የምታመጣው ኢነርጂ የለም፣ ኃይል የለም ምንም። በትህትና በየዋህነት በቅድስና በንጽህና በጾም በጸሎት በስግደት እግዚአብሔር ጸጋ እየሰጠ እያበረታ ጥበብ እየሰጠ የተሰወረው እየገለጠ እስከ 10ኛ ማዕረግ ደርሷል ቅዱሳን። ስለዚህ ፓወር የተሰጠሃለ፣ በውስጥ ፓወር አለ፣ በውስጥ ኢነርጂ አለ። ካወጣው ሊወጣ ይችላል። እንደዚህ ምናምን ተረት ተረት የሰይጣን መንፈስ ወሬ ነው፣ የታወቀ ነው። ሰው የእግዚአብሔር መንፈስ ካለ የተሰወረው ይገለጥለታል፣ አርቆ ይመለከታል። በእግዚአብሔር ስምም ኃይል ያደርጋል፣ ድውያን ይፈውሳል፣ ተአምራት ያደርጋል፣ በጎ ነገሮችን ያደርጋል። በመንፈስ ቅዱስ ሆኖ ክፉ ነገር ሊያደርግልህ አይችልም፣ ሊሰልብ አይችልም፣ ከሰው ሊወስድ አይችልም፣ ሰው ሊያሳምም አይችልም፣ ሊገድል አይችልም፣ ሊያስፈራራ አይችልም። የእግዚአብሔር መንፈስ በጎ ነገር ብቻ እንዲያደርግ ነው የሚያደርገው። በተቃራኒው ክፉ መንፈስ ከተሞላ ትሰልባለህ፣ ትሰርቃለህ፣ ትዋሻለህ፣ ትዘሙታለህ፣ ትገላለህ፣ ትዕቢተኛ ትሆናለህ፣ ሸረኛ፣ ተንኮለኛ፣ መተተኛ፣ አስማተኛ ትሆናለህ። በተረት ተረትም ታምናለህ። በተለያየ ህልም ዲያብሎስ በሚያከናውነው ድራማ
ዋዥቀ አይምሮ ደንዝዞ ፈዞ የሌለ ተረት እንዳበደ ሰው ትሆናለህ። ያበዱ ሰዎች ታውቃላችሁ። እኔ አንድ ሰው እንደዚሁ ያበደ ሰው ሲያወራ ምንም ያበደ አይመስልም። ግን ከትራምፕ ጋር ተገናኝቼ እንዲያወርቼ እዚህ ጋር ሄጄ አሜሪካ ሄጄ በረሬ ህንድ ደርሼ ምናምን በስነ ስርዓት አንተ እንደምታወራው ያደርጋል። አንተ የምትለው እንደዚህ ነው። በቃ በምትሃት የሚያሳዩን መንፈስ ተከትለ 7ኛ ወረድኩ 3ኛ ወጣሁ እንደዚህ አድርጎ ኤነርጂ ኃይል ስማ ወንድሜ፣ ዲያብሎስ እንኳን እቺ ሌላ ነገርም ያደርጋል። ብዙ ነገር ሊያደርግ ይችላልና እንዲህ ተረት የሆነ ዝም ብሎ የርኩሳን መናፍስት ድራማ እየተቀበልክ ራስህ አታታል። ሂድና ጸበል ግባ፣ ንስሐ ግባ። ከዛ ባንተ ላይ ያለው መንፈስ ምን ያህል እንደተጫወተብህ ምን ያህል ድራማ እንደሰራብህ ይገባሃል ማለት ነው። ማን ያዘዋል? ወንድማችንም ጥሩ ነው፣ በርታ። ግን አንዳንድ ነገሮችም አንተ የምትቀላቅላቸው ነገሮች አሉ። እግዚአብሔር በውስጤ ነው፣ እግዚአብሔር በእንትን እግዚአብሔር በውስጥ ምንድን ነው? እንዴት ነው በውስጥ የሚሆነው? በጸጋ ነው እግዚአብሔር ካንተ ጋር የሚሆነው። ክርስቲያን ስትሆን ንስሐ ስገባ ስጋው ደም ስትቀበል በክርስቶስ ስጋና ደም አማካኝነት ክርስቶስ ባንተ ዘንድ አለ። እግዚአብሔር በውስጤ ነው ካልኩ እኔም እግዚአብሔር ነኝ ልትል ነው ማለት ነው። አሉ እንደዛ የሚያምኑ። እኛ ትንንሽ እግዚአብሔሮች ነን፣ ምክንያቱም እግዚአብሔር በውስጣችን አለ የሚሉ የራስ ትክክል አይደለም። ጥርት ባለ ነገር አንተም ብትማር ወደ ጠራው ነገር እምነትና አስተምሮ ትመለስ ጥሩ ነው ይመስለኛል። እየሞከርክ ነው ይመስለኛል። ግን የተዘበራረቀብህ ነገር ብዙ አለ እውነት ለመናገር እና ትውልድ እንዴት ነው እንደዚህ በሚዲያ እያቀረባችሁ ትውልድ ብዙ ነገር የማያስተውል ህፃናት ልጆች አሉ። እንደዚህ አይነት ነገር ጥሩ መልካም አይደለም። ትጠየቁበትም አላችሁ። ያስፈርዳል። እግዚአብሔርም ይፈርድባችኋል። ቀናው ትምህርት ብቻ እንዲተላለፍ ማድረግ ነው የሚገባው ለማለት ነው። እግዚአብሔር ይስጥልኝ።